ከሊያማላጅናት ከሊያማላጅ ነው እያለን ነው የተባርነው ያደግነው የዘመርን ነው እና በወቅቱ ግን እኛ ደግሞ ልክ ነን ብለን ስለምናስብ ኢየሱስን እንሰብከዋለን ብቻ ራሳችንን እስር ቤት እናገኛለን። አንድ ሰው መዳኑን የሚያረጋግጠው እዛው ሰማይ ገብቶ ነው ብሎ የሚታመንበት ቦታ ላይ ነበር። ቅዱስ ገብርኤል እንኳን ተነስቶ ገነት ገብታችኋል ኑ ብሎ ግቡ ቢሏችሁ እንኳን ቆይ ነው ማለት ያለባችሁ እስኪባል ድረስ ማለት ነው። እንዲህ ተብሎ የሚታመንበት ቦታ ላይ ሆኜ ኃጢአተኝነት ሲሰማ በተቻለው ኪዳን ተዋጅቼ ወራጅ ነኝ በተቻለው ኪዳን ተዋጅቼ ተሰጥቷል ላይ በተገናዘገ ላይ በማመኔ ልጅ ባባቴ ገብቻለሁ ሰማይ ተሰጥቷል። ወንጌል የሰማሁባት ቀን የተባረከች ትሁን። ከሰይጣን መንጋጋ ላይ ነጥቆ ያወጣኝ አባቴ የተባረከ ይሁን። ልቤን ከፍቶ እንድሰማ የረዳኝ መንፈስ ቅዱስ የተባረከ ይሁን። አሁን ለብዙዎች ብርሃን እንደሆን የረዳኝ ጌታ የተባረከ ይሁን። ያወቁት ቀን አምላኬ ጌታዬ ስቀበለው እንደገና ደስ ይበላችሁ። እስኪ ስመዘገብ ስማችሁ በሕይወት መዝገብ ላይ ስለተጻፈ ደስ ይበላችሁ። ጀማመረ ታሪኬ ዛሬ አንዳንዴ አንተ እንደውን ካታውቅም ሁሉ ገባ ይራይደት ምናምን ደስ ይላል ትወደዋለህ you feel it ስትዘፍነው እንትን እያልከው አይደለም ታቀነቅነዋለህ ነው የሚባለው የሆነ ደስ ብሎ ትዘፍነዋለህ ምናምንና ሰዎች ደግሞ ይሰሙታል። በኢየሱስ ክርስቶስ አምኖ ከዘላለም ሞት ከማምለጥ ወደሚገርም ሕይወት የእግዚአብሔር ልጅ ወደ መባል ትልቅ ክብርና ስልጣን ከመግባት የሚበልጥ ምንም ነገር የለም በመድር ላይ። የትኛውም ክብር ቢመስል ዛሬ ቢያበራ ቢያብረቀርቅ ውሸት ነው፣ ጊዜያዊ ነው፣ አላፊ ነው። ተንካገኘው ጀምሮ ሕይወቴ ባንታምሮ የፍቅርህን ብዛት አልችልም ልገልጻት። ሁለት ዓለም የሚባል ማለት ሁለት ቀላቅሎ መሄድ የሚባል ነገር የለም ጌታ ጋር። ይሄንን ደግሞ ራሴ ፐርሰናሊ አይቻለሁ። ጌታን ስላመንኩት እሱ ለኔ ታምኖ ከዛ በኋላ ህይወቴ ኖሮልኛል። ፍቅሩ ተፈትኖ ወርጎኖ ተገኝቷል በፈተና አልፎ ነፍሱን ለኔ ሰጥቷል። ዛሬ 27 ሽልማቶች አሉ።
እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አግብተህ ነበር? አላገባው እና ልጅ ወለድኩ። ለምንድን ነው ሳላገባ ነው እንዴ? አግብቼ አይደለም የወለድኩት። እንዴ ሳታገባ ትወልዳለህ? በሌላኛው ህይወት በነበርክ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይከብርበት ኢየሱስን አላውቀውም። አዎ መንፈስ ቅዱስን አላውቀውም። ከሴት ጋር ተገናኘ። ኢየሱስን አላውቀውም ነበር። ሃይማኖት ብቻ ነው፣ በቃ ስርዓት ነው። ኢትዮጵያ ውስጥ ላሉ ሁሉ፣ በዚህ ሰዓት በዓለም ላይ ላሉ ሁሉ፣ በኃጢአት በስጋ ድካም ላሉት ሁሉ የፈሰሰ አንድ የኢየሱስ ደም ብቻ ነው። የ12 ሐዋርያት ደም ተሰብስቦ አንድ ኃጢአተኛ አያነጻም። ስለማያነጻ የኢየሱስ ደም ግን መጽሐፍ ሲናገር ዮሐንስ መልእክት 1ኛ ዮሐንስ ላይ የኢየሱስ ደም ከኃጢአት ሁሉ በጣም ደስ የሚለኝ ጥቅስ፣ ከኃጢአት ሁሉ ነጻ። እኔ ክርስቶስ ኢየሱስን ያው ካወቅኩ ትንሽ ቆይቻለሁ አሉና ራሱ ክላስ የሚባለው ራሱ ኢየሱስን ማወቅ ለእኔ እንደዛ ነው። ቢኮዝ ክላስ የሚባሉ ሰዎች ራሱ ስለ እግዚአብሔር መንግስት ማያውቁ ከሆኑ በማቴሪያል እና በአነጋገር ክላስነት የለም። ከዛ በላይ ደግሞ የዘላለም ህይወት የሚባለው ነገር እሱ ብዙ ሰው አይ ቲንክ የዘላለም ህይወት የሚመስለው እኔም በፊት የሚመስለኝ የዘላለም ህይወት ሲባል ስንሞት የሚጀምር የሚመስለን። የዘላለም ህይወት ስንሞት የሚጀምር አይደለም። አሁንም የዘላለም ህይወት ውስጥ ነው ያለነውና ከአሁን ጀምሮ እስከ ቀጣይ እስከዛኛው እስከ ተስፋይቷ ምድር ድረስ የዘላለም ህይወት ያ ነው። ያወቅኩት ቀን አምላኬ ጌታዬ ቀበለው እንደ ግል አዳኜ ስመሰገን